ሰላም ጤና ይስጥልን ክብራትና ክብራን የራስ ሚዲያ ተከታታይ አድማጭ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ስለ ማረቆ ብሔረሰብ ስለ ራጋ ማጋ የማረቆ ብሔረሰብ የግጭት አፈታት መርመር አድርገን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። የማረቆ ብሔረሰብ ከጥንት ጀምሮ ከትውልድ ወደ ትውልድ በቅብብሎሽ ዛሬ ላይ የደረሰ የራሱ የሆነ ባህላዊ የዳኝነት ስርዓት፣ የስልጣን አሰጣጥና የማዕረግ ስሞች ያሉት ህዝብ ነው። በብሔረሰቡ ባህላዊ የዳኝነት ስርዓት የተጀመረው በጥንት ዘመን እንደሆነ አባቶች ይናገራሉ። የባህላዊ ዳኝነት ስርዓት መጠሪያ ስም ሊቢደን ሀፋንዱሚቾ ሜጤ ሀፋንሴራ ይባላል። ይህ ባህላዊ የዳኝነት ስርዓት የተለያዩ ጉዳዮችን የማየት፣ የመፈተሽ፣ የመመርመር፣ ውሳኔ መስጠት ሙሉ ስልጣን አለው። ሙዲን ገለቶ ተጨማሪ አለው። የለቢዶ ማረቆ ብሔረሰብ ባህላዊ የግጭት አፈታት ራጋ ማጋ በመባልም ይታወቃል። ማጋ የመጀመሪያ ደረጃ ባህላዊ የዳኝነት ስርዓት ሲሆን ግጭቱን የሚዳኙትም ሰዎች ማጋ ተብለው ይጠራሉ። ማጋ ሆነው የሚመረጡ ሰዎች 3 መስፈርቶችን ሊያሟሉ ይገባል። ሜሮ ሴራን ማወቅ፣ ጢሮ ግፍ እና ፈሮን ጎልጉሎ ማውጣት መቻል ወገንተኛ መሆን አለበት። ማጋዎች፣ ተጋጪዎች እና የክሱ ታዳሚዎች በግጭት አፈታት ስርዓት ወቅት ስፍራው ላይ ይገኛሉ። ራጋ አንድ ሰው ሲሆን በዕድሜ ቆይታው የቀድሞ ከነበሩት ማጋዎች ልምድ ያካበተና ግጭትን መፍታት የሚችል ሰው ነው። ራጋ በሊቢዶ ማረቆ የግጭት አፈታት ስርዓት የመጨረሻ የፍርድ አሰጣጥ ስርዓት ነው። ራጋ የሚመረጠው በማጋ ሲሆን ትኩረት ተሰጥቶት መመረጥ አለበት። ይህ የስልጣን እርከን በዘር አይተላለፍም። በሊቢዶ ማረቆ የግጭት አፈታት ስርዓት ራጋ ማጋ የሚዳኙ አካላት በዳዩም ሆነ ተበዳዩ በተሰጠው መፍትሄ ወይም ውሳኔ ላይ ካልተስማሙ ያልተስማማው አካል ጌፈቻ ይግባኝ መጠየቅ ይችላል። ራጋ ማጋ የየራሳቸው ስልጣን አላቸው። ነገር ግን ጥፋቱ ከበድ ያለ ወንጀል ነክ ከሆነ ራጋን ከማጋ መነጠል አይቻልም። የማጋ ስርዓት ሲመሰረት በማህበረሰብ ዘንድ የሚታሰብ ባህላዊ እምነት አለ። ጢሮ ፈሮ ግፍ ያለ አግባቡ የሚጠፋ ሰብል ነፍስ ኢሮ አለው ብለው ያምናሉ። ኡልተንሴራ ሜጤ ሴራ ይህ ደግሞ ባህላዊ ሕግ ነው። ሆዳ ልመና በሁለቱ ተጋጮች መካከል ያለውን ችግር ለመፍታት ሲሞክሩ አንዱ አልታረቅም ሲል የሚደረግ ልመና ነው። ለሽማግሌዎች እምቢ ማለት በማህበረሰብ ዘንድ እንደ ነውርም ይቆጠራል። ሂዶቴ ቃለ መሐላ ምስክሮችን ለማሳመን እንዳይካካዱ የሚጠቀሙበትም ሂደት ነው። ጉዳ በሁለት ተጋጮች መካከል ግጭቱን ለማብረድ የሚደረግ ስርዓት ነው። ይህ ባህላዊ የግጭት አፈታት ስርዓት የሚካሄድበት ቦታ ልዩ መጠሪያ ስሙ ቆሼ ተብሎ ይጠራል። በአካባቢው የሚከሰቱ ግጭቶችን በመፍታት የሰላም፣ የአብሮነት፣ የመቻቻል እሴቶችን ልናጎለብት ይገባል።